አበይ አጎቴ መጣ። አለ አለ ደህና አደራችሁ። እንዴት ነው? ናቲ ሳመኝስ እንዴት ነህ? የኔና ደህና ግቡ። እሺ ደህና አደራችሁ አይደል? ደህና ናችሁ አይደል? አዎ ደህና ነን። እንደው ትናንትና ስብሰባው ላይ አይቼህ አልደርስብህ አልኩኝ። ምን አንተ ገና ወጣት ነህ፣ እኛ እርጅና ይዞናል። አዎ ምን ታደርገዋለህ? ሽማግሌ ነገር አረጀን። አንበሳ ሲያረጀ ዝንብ መጫወቻ ነው። ቡና ፍንጭ ምን ነው እንግዲህ እኮ ኧረ ሰው አታስቸግር። እኔ እሄዳለሁ። እስኪ ቡናውን ቶሎ በይውማ። በሬ ይዤ ልሄድ ነው። ደርሷል እኮ የሆንኩ ቡና ቁርሱን ቁረስ። እስኪ አንጆ ወይ ከዱ እነዛ ልዩ ቁርስ እንኳን እንዳይወስዱ እዛ ውሩ ጋር ሊጫወቱ ይሏል። ወራ አዝመራ እንዲያጠርገው ጧት ወጣች ናት ልጅቱ። አንቺ መጨቃጨቅ ነው። ቤቱን ዝም ብለሽ እየጣልሽ መዞር ነው ስራሽ፣ መዞር ነው። ኑ ቁርስ ወሰዱ ኑ። ይሄው ነው ነገር አለ። በጧቱ ጀምሮ ቡና ቁርሱን ቆርሰው እንኳን ቢሄዱ አይሻልም? ኑ ቶሎ ቁርስ ወሰዱ እና ነይ ኑ ቶሎ ቁርስ ወሰዱ ኑ ቶሎ። አማናው ላይ ጌታዬ በቀኛው ላይ እንቺ ወዲዛ ዳርሽ። እስኪ ቡናውን ቶሎ በይውማ። ደርሷል። ኑ ቶሎ ወር ሀሊማ በእናትሽ የለም እንዴ? እስኪ ለጀኋ አንጭልኝና ሲያፌን ሻር አድርጌው ልሄድ ነው። እስኪ አንጭልኝማ ለጀኋ። ማር ቤት ነሽ እንዴ? እናንተ ነይማ ለጀኋ ስጭኝና ነይ። ለጀኋ ስጭኝማ ነይማ እናቴ ነይማ። እጄን ለለቅ አድርጊኝማ። እስኪ አፌን ሻር ላድርግና ወዲህ ውጭ ቆይቼ እንዲያው እናትሽ የለም እንዴ? መዞር ነው ስራዋ፣ መዞር ነው እንዴ? እሷ ጋር እንዲያው አንቺ ማን ጠራሽ? አንቺ ጡልም ሀሊማዬን ጠሪልኝ። አንቺ ማን ጠራሽ? ሀሊማዬን ጠሪልኝ። አንቺ ጡልም አይቼሻለሁ። ቆይ አንቺ ደግሞ እኔ ልጅ ሀሊማ ብቻ ሆነ በተቀረሽ ኑሮ መጣልሽ። እናቴ ሰውዬ ሰክሮ መጣልሽ። ዛሬ እኮ እንደው አያሳድረንም። እንደው እኔ ሰሪልሻለሁ፣ አንቺ እዚሁ እንደፈለግሽ እሱ ጋር ተዳረቂ። እኔስ ዛሬ እወጣላችኋለሁ። አሁን በሬ ልሽጥ ብሎ መጣ ሄዲ እንደዚህ ብን ብሎ ይመጣ እንዴ? ጎበዝ እንደው እንደዚህ እስከምጠጣ እንደው ተዲያችሁ ነው አንተ እንደዚህ ሆነ የመጣ አሁን እንደው በሬ ልሽጥ ብለሃል ነበር ሄድከው ሀጣራው ከዚህ እነዲልሃለን ነው ሁላችንም። አሁን የበሬውን ብር ስጠንማ እንዲነዲልህ ቆማ ወጪ ከዚህ ቤት አስወጣለሁ። እንዲያው በአንተ የተነሳ እንደው ወዴት እንሂድልህ? አንተ ስንል አፈር በላ መታኛ እንካ ዱላ ይውዝሃል። ከዚህ ሁሉ እንደው ጉርፎና አረቂ ከምጠጣ እንደው አርፋ ተቀመጥ። ያንተ ጓደኛ ሰው ሀገር ይሄዳሉ። ቡና ግዛልኝ እያለች አይደል ሚስት በገዛላት አሁን እኮ ነው ግዛልኝ እያለች ነበር ቡና። እሺ ወደዛ ቻዩ ጠላ ሟጭቻለሁ ብላኛለች። ሂጅ እስኪ ቀመስ አድርጌ ልምጣማ። እስኪ እናትህን አደሬ ስጠኝማ ብዬ ወይና አደሬው ነይ ስጭኝማ። ራሴን ጠምጠም ላድርገው። እስኪ በዛው ሞቅ እሄዳለሁኝ። እስኪ ትንሽ ጠላ ቀመስ አድርጌ ልምጣ እዛ ቻያል ቤት። አንተ ደግሞ ተነስና ከብቶቹን ሂድና ከብቶቹን አጠጥተህ በሮች ነገ ስለሚታረሱ አበላላቸው። ዛሬ ወዲዛ ወዲ ማሳው ቁረን ለቁረን አብላቸውና ማታ ጭዱን ሲወግር ያድራል። ቁረን ለቁረን እኮ ተከልክሏል። ማን ነው የከለከለው? ከልክለው የለም እንዳታብሉ ብለዋል እኮ። ማን ነው እኮ ማን ነው የከለከለው? የጎበዙ እኔ
የጎበዙ ከብቶች እኮ ናቸው። የጎበዙ ዙሮ ከበዴ እንዲያዛግድም ባይ ነግሬሃለሁ ብሎኛል። ከበዴ ይሄ ሰውዬ እንደ እባብ በራሴ ላይ ተምጠምጥሞ አልመለስልኝ አለ። ባለፈው እንደዛ አድርጎ ፍየሌን ሰበረ። ዛሬም መልሶ እንደዚህ አለ። እኔ አለቅህም እመታለሁ እያለኝ ነው። እኔ ሄዳለሁኝ፣ ነገ ሄዳለሁኝ። እስኪ አሁን ጠላ ቀመስ አድርጌ ልምጣ። እዛች አያል ቤት ዙሮ ለህር ነው። እስኪ እና አንቺ ደግሞ ልጅቱ ትመጣ ተነስታችሁ ቁረኑን ቃርም ያለው ቀራርማችሁ ለጥሬ የሚሆን እንኳን ቀራርማችሁ ለቡና ቁርስ ይሆንሻል። እዛ ላይኛው ማሳ የማንም ከብት ተሚጫወትበት እንደዛ ነው።